السلام عليكم ورحمة الله وبركاته. الله በኢስላም አምላክ አላህ የሚል ስም አለው። ቁርአን አላህን እንዴት ይገልጸዋል? ሙስሊሞችስ ስለ አምላክ ምን አመለካከት አላቸው? መልሱን አብረን እንሰማለን። በኢስላም የዚህ ፍጥረተ ዓለም ፈጣሪና ጌታ አላህ ይባላል። በተለያዩ የዓለማችን ቋንቋዎች የአንዱ አምላክ ስያሜዎች ተደርገው የሚወሰዱ ቃላት ቢኖሩም አላህ የሚለው ስያሜ በመላው ሙስሊም በአምላክ ስምነቱ ይታወቃል። ስለሆነም በየትኛውም የዓለም ክፍል የሚገኙት የየትኛውም ቋንቋ ተናጋሪ የሆኑ ሙስሊሞች ሁሉ አንዱን አምላክ በአንድ ቃል በአንድ ስያሜ ይጠሩታል፣ አላህ ብለው። እንደ ሩህሩህ አራሕማን፣ አዛኝ አራሒም እና ጌታ ረብ ያሉ የአላህ ባህርያቶች የሚያመላክቱ 99 ያክል ስያሜዎችም በቁርአን ውስጥ ተጠቅሰዋል። አላህ የሚለው ስያሜ ግን በኢስላም ብቻ የሚገኝ የአንዱ አምላክ ብቻ መጠሪያ ነው። በኢስላም አማልክትም ሆኑ ጣዖታት ቅንጣት ቦታ የላቸውም። አንዱ አምላክም የሰው ልጆች ሰውን በአምሳሉ የፈጠረ ሰውን የሚመስል ወይም ሌላ ብለው በምንም ነገር ሊመስሉት አይችሉም። ልጅም ሆነ አጋር አያሻውም። ከሰው ልጅ ጋር ለመግባባትም ይሁን የሰውን ልጅ ለማዳንም ሲል እርሱ ራሱ የሰው ልጅ መሆን ወይም መሥዋዕትነት መክፈል አያስፈልገውም። ምስጢርንም ሆነ ገሃድን ያውቃል። ጌታ አምላካችን አላህ ሱብሓነሁ ወተዓላ በተቀደሰው ቃሉ እንዲህ ይለናል። በቁርአን የአማርኛ ትርጉሙን እንዲህ ይነበባል። የሚመስለው ምንም ነገር የለም፣ እርሱም ሰሚው ተመልካቹ ነው። የሰማያት እና የምድር ድልቦች መክፈቻዎቻቸው የእርሱ ናቸው። አልሹራ ከ11-12። ጌታ አምላካችን አላህ ሱብሓነሁ ወተዓላ ከሰው ልጆች የስሜት ሕዋሳት ውጭ ነው። ቢሆንም ግን ምንጊዜም ቅርባችን ነው። አምልኮ በሙሉ ለእርሱ ብቻ የሚገባ ከመሆኑም በላይ ከእርሱ ውጭ ያለ ነገር ሁሉ የእርሱ ፍጡር ነውና በአምሳልም ይሁን በቅርጽ ወይም በችሎታ ከእርሱ ጋር ሊወዳደርም ሆነ ሊመሳሰል ፈጽሞ አይችልም። አላህ ዘላለማዊ ነው፣ መጀመሪያም መጨረሻም የለውምና። ቁርአን በበርካታ አንቀጾች ላይ የአላህን ማንነት ያስተዋውቀናል። ለምሳሌ በቅዱስ ቁርአን አላህ ከእርሱ በቀር ሌላ አምላክ የለም፣ ሕያው ራሱን ቻይ ነው፣ ማንገላጀትም እንቅልፍም አትይዘውም፣ በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው፣ ከፍጥሮች በፊታቸው ያለውንና ከኋላቸው ያለውን ሁሉ ያውቃል፣ በሻውም ነገር እንጂ ከእውቀቱ በምንም ነገር አያካብቡም አያውቁም። መንበሩ ሰማያትንና ምድርን ሰፋ፣ ጥበቃቸውም አያቅተውም፣ እርሱም የሁሉ በላይ ታላቅ ነው። አልበቀራ ቁጥር 255። በሌላ አንቀጽ ላይ ደግሞ ይህን እናገኛለን። በል እርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደምም፣ ለእርሱም አንድም ብጤ የለውም። አልኢኽላስ ከ1-4። ወሰላም አለይኩም ወረሕመቱላሂ ወበረካቱሁ።